ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን አድማጮቻችን ዛሬ መልካም ዜና ይዤላችሁ መጥቻለሁ። ይኸውም ለ1997 እና ለ2005 የኮንዶሚኒየም ተመዝጋቢዎች ሲሆን በትላንትናው ዕለት ክብርት ከንቲባችን አዳነች አቤቤ በተለያዩ የከተማችን ክፍሎች ተዘዋውረው እንደተመለከቱት በገላንጉራ በአቃቂና በተለያዩ የአዲስ አበባ ከተማ ክፍሎች የተገነቡ የሚገኙትን የኮንዶሚኒየም ቤቶች ተዘዋውረው ተመልክተዋል። ይህም ቤት ከ97,000 በላይ ያለ ሲሆን ለ1997 እና ለ2005 ተመዝጋቢዎች ቅድሚያ እንደሚሰጥ አሳውቀዋል። በተጨማሪም በዚህ መልኩ በአፋጣኝ በመንግስት እየተገነቡ ለባለዕድለኞች ዝግጁ የሚሆኑ ቤቶች በቀጣይም እንደሚኖሩ አሳውቀዋል። ከ70% በላይ የተገነቡት እነዚህ ግንባታዎች በአፋጣኝ የተገነቡና በ2 ወር ጊዜ ተጠናቀው ለባለዕድለኞች እንደሚቀርቡ አሳውቀዋል። ከዚህም የተነሳ ብዙዎች ቤት ስትጠብቁ ለነበራችሁ ይህ መልካም ዜና እንደሚሆንና ቤት እንደምታገኙ ተስፋ እናደርጋለን። እንደዚህና መሰል ዜናዎችን እንድናቀርብላችሁ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል እንድታበረታቱ እንጠይቃችኋለን። ጤና ይስጥልን።